አባቶች ያው በተለያየ ገዳም ሆነው በቀን አንድ ጊዜ መራራ ቋርፍ የሚባል ነገር እየበሉ እግዚአብሔርን የሚለምኑበት በጣም ትልቅ ገዳም ነው። ጸጥ ያለ ጫካ ነው። ጸጥ ያለ እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ትልልቅ አጸዶች ነው ያሉት፣ በጣም ትልልቅ ዛፎች። በዚህ በኩል ትልልቅ ዛፎች አሉ። እንደ በረሃነቱ አይደለም፣ ቅስቅስ ያለ ጫካ ነው። እዚህ ጋር ከዚህ ወጣ ሲባል በጣም እሳት ነው። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅ መሰውስት እኛ ከተማ ላይ ስማችን እንዲታወቅ በጣም እንፈልጋለን። እናንተ ደግሞ ገዳም ስትመጡ ስማችሁን ቀይራችሁ ሰው እንዳያውቃችሁ ተሸፋፍናችሁ አጎንብሳችሁ ነው መታወቅ አትፈልጉም? እግዚአብሔር ይወቅ እንጂ ከሰው መታወቅ ምንም ዋጋ የለው። እግዚአብሔር ብቻ ነው። ሰው ቢያውቀኝ ምንም ማገኘው ነገር የለኝም። አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ትንሽ ቆይታ ወደዚህ መጣች። አራው በስማ አሁን እቺ ገዳም ትገባለች ግርም ብሎን ተወኩት። አዛዝም በደቂቃ ፍትላክ ብላ አደገች። ህፃን ወለተ ማርያም ለሁላችንም ታሪክ ናት። ከምን ጠብቆ በላይ ነው ሆነ ያገኘናት። ለምን ልጅቱ የህፃን አዋቂ ናት። እንደሚችል ሰው ላግዛችሁ ብዬ ተቀብዬ እኮ ነው ይሄን ሰኔል መልሼ ደግሞ እንኩ ለማለት አፈርኩኝ። ልጅ እንደመሆኔ ማገዝ ግዴታዬ ነው፣ ግን አልቻልኩም። ልቅመሰው ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ሆምጣጤ ደባልቀ መራራስ ሆነቹ። ይሄ ይመለሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። ይህን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ? አዎ ይሄ ይብሳል። ይሄኛው አልቻልኩኝም አባ። ደግሞ ሞክረው ትንሽ። በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ? አዎ ውሃ ከኔና ይዋጥ የለም። መድኃኒት ቶሎ እንኳን ይሄ የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ገዳም ማለት እንጨት ለቀማ አለ፣ ቁፋሮ አለ፣ ውሃ ቅጂ አለ። በጣም ብዙ ስራ ነው ያለ። እናቶች ያዛሉ። በዚህ ውጣ ወታደር ማለት ይቻላል። በቃ ምን ነው ማለት አንደኛ እንደውም ወታደር ወጣ። በዚህ ዳ በዚህ ውጡ በዚህ ውጡ። እሺ መከራ ያስተምራል፣ ብዙ ትዕግስት ያስተምራል፣ ትትና ያስተምራል። አረ ብዙ ነገር ነው ያስተምር ገዳም። ጸሎት ሰዓት አለው፣ የስራም ሰዓት አለ። እንጨት ለቅመን ከሆነ 3 ሰዓት ከሆነ 12 አቡነ 9 ጸሎተ ማርያም ደግመን ያን እንጨት ተሸክመን ወደ ቤታችን እንዳለን። በየገዳማቱ በየበረሃው ውስጥ ፀሐዩ በረሃው መከራው ሲያዩት
አይ እኔ ቀለል ያለ ገዳም ልሂድ የሚል ስሜት አይመጣቦትም? እናቶች ጋር ስኖር እናቶች ፍቅር ያሳደሩብኝ እንጂ ፀሐዩም አለ ወባ አለ ያንቀጠቅጠናል ያመናል። እናቶች አይዟችሁ ልጆቼ በቃ ሁሌ ስንታመም ሆነ የሆነ ነገር ድንቅፍ ሲለንም ይንከባከቡናል፣ ይመክሩናል። የነሱ ምክር ከእናትነት በላይ ነው። ውበታችንና ጉልበታችን ሲረግፍ ማየት በጣም ያሳስበናል። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቡትም? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው፣ ከጭቃ የተሰራ አፈር ነው። ጉባኤ ቤት ተከፍቶ ልንማር እኛ ከላይ ለመድረስ ስንስገበገብ እሷ ግን አጥርታ በቃ እንደ ብልጥ ልጅ በቃ አጥርታ መሄድ ነው የምትፈልገው እና መምህሯ እስከሚያደንቋት ድረስ አሁን መልካ ማርያም፣ ውዳሴ ማርያም፣ ዳዊትን እስከ ግማሽ የተማረች ልጅ ናት። እኛ ምንድነው ማይ ባንክ ላይ የሆነ ብር ካለን ወይ ደግሞ ጥሩ ስራ ከተቀጠርን ነው ደህንነት የሚሰማን። እርሶ ደህንነት የሚሰማውት በምንድነው? በዚች ቦታ ሆኜ መቀበላት መከራት እያንዳንዷ ፀሐዩ በሽታ ሁሉ ለኔ ዋስትናዬን ሀብቴም ነው። ሀብቴም የሰጠኝ እግዚአብሔር የሰጠኝ ይችላል። ነገ ምን እበላለሁ ብሎ አይጨነቅም? እግዚአብሔር የሰጠኝ ነው እበላለሁ እንጂ ሰው ባሰበው አይሆንም። የሚመግበን እግዚአብሔር ነው። በገንዘብ የማይገዛ ያገኙት ነገር ምንድነው? ትትና ትዕግስት። ወጣቶች ተስፋ ወደ መቁረጥ ራስን እስከ መጉዳት ድረስ ያስባሉ። ለሰው ልጅ ዋናው ጊዜ ነው። በትምህርት ብቻ አይደለም እንጀራ የሚገኝ። ጫማ እየጠረገ አይደለ ሰው ልጅ ዛሬ ስንት ደረጃ ደርሰዋል። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገ ሊደረግ ይችላል። ነገም ላይደረግ ይችላል እኮ። ጊዜው ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ዛሬ ባይሆን እኔ ማስበው ለኔ ያለው ተስፋ በፍጹም መቁረጥ የለባቸው። ይሄ ነው መልእክቴ። ዋልድባ ሲባል ዋሊ ከገነት የመጣች እንጨት ናት። ፍሬዋም ዱባ ዱባ የሚያህል ለቅዱሳን አባቶቻችን የታየችን ኢየሱስ ክርስቶስ ዋልድባን ሲመሰርት ምግብ ልትሆናቸው ከገነት አምጥቶ ያስቀመጣት ዛፍ ናት። ዋልድባ ሲባል 3 ገዳማት ነው ያሉ። ዋልድባ ብረንታን፣ ዋልድባ ዳልሻ፣ ዋልድባ ሰቋር ይባላሉ። በእነዚህ ገዳምም ያሉ መነኮሳት አለባበሳቸውም አመጋገባቸውም